ራስተፋሪያን ኃይለ ሥላሴ አምላክ ነው የሚሉት ነብይ ነው የሚሉት ንጉስ ነው የሚሉት ብለህ ጠይቀህ ታውቃለህ? ካወቅክ እንደው ደርሼልሃለሁ። እኔ ወንድምክ ደርሼልሃለሁ። ምንድነው እንደዚህ ስለው ስማቸው የሃይማኖታቸው ስም ራሱ ራስተፈሪ ያሉት እውነት እያመለኩት ነው ኃይለ ሥላሴ? ጉድ እኮ ነው ካልክ እኔ ደርሼልሃለሁ። ደርሼልሃለሁ። እንደዛ የሚሉበት ምክንያት እንጀምር ከመጀመሪያ ጀምሮ ማርከስ ጋርቬ የተባለ ሰውዬ ይሄ ሰውዬ አይዲዮሎጂ ያቀርቅናል። ምንድነው አይዲዮሎጂው? ሁሉም ጥቁሮች ወደ ሀገራቸው ወደ ማማ አፍሪካ መመለስ አለባቸው ብሎ ነው የሚያምነው። በነጮች በግድ ስለተወሰዱ መመለስ አለባቸው ብሎ ከሚያምኑ አይዲዮሎጂ እንትሎች ውስጥ አንድ ነው እና በጥቁር እንቅስቃሴ ውስጥ ትልቅ ቦታ አለው ማርከስ ጋርቬ ማለት ነው፣ በጥቁር ነፃነት ትግል ውስጥ ማለት ነው። ስለዚህ ጃማይካኖችም እሱን እንደ አንድ ፖለቲከኛ አለፍ ሲል እንደ አንዲት ነብይ ያዩታል፣ እንደ ፕሮፌት እንደተናገረና አንድ ተንብዮአል የሚሉት ዋነኛው ነገር አንድ ጥቁር ይነሳል ከአፍሪካ ምድር አፍሪካንም ህዝብ አንድ ያደርጋል፣ ከነጭም ስርዓት ነፃ ያወጣናል የሚል ትንቢት ተናግሮ ነው ይሄ ሰው እንትን ያለው እና ኤግዛክትሊ እንደዚህ ነው ያለው ማለት ሳይሆን እንደዚህ አይነት ቫይብ እንደሱ ነው በቃ ንግግሩ የተናገረውና እንዴት ሲናገር አንድ ከ10 ዓመታት በኋላ አጠር ያለ ግርማ ሞገስ ያለው ሰው የኢትዮጵያን ስልጣን ያዘ። በዚህ ሰዓት ይሄ ሰው እንደ ራ እንደ ማርከስ ጋርቬ የተነበየልን ሰው አሉ። ሌሎች ትንቢቶችንም ያው ያስተያዩ ነበር። በዚህ መሀል ግን ዋናው ነገር ጃማይካ በረሃብ ተመታች። ጃማይካ በረሃብ ስትመታ ኃይለ ሥላሴ ልርዳቸው ብሎ አሁን ተረጂነን አባ ልርዳቸው ብሎ ሄደ። ልርዳቸው ብሎ በሄደ ሰዓት እኔ አቃጣሪ አውቃለሁ፣ ብዙ አቃጣሪዎች አውቃለሁ እኔ እንደ ጃማይካ ዝናብ እኔ አቃጣሪ አላውቅም። አይዘንብልህም ኃይለ ሥላሴ ልክ መሬቱን ሲረግጥ የሰውዬ ነብይ ነው በቃሉ ከነፃ አውጪ ልክ እሱ ላይ እንዳሉ ደግሞ ማን ደግም ሪታ የምትባል አበባ ያዘች ህፃን ልጅ ለኃይለ ሥላሴ አበባ ልሰጥ እንዲህ ስትሄድ የሆነ ነገር አየች። ምን ታይልሃለች? ኃይለ ሥላሴ ቀዳዳ እጁ እዚህ ጋር ቀዳዳ ክርስቶስ በሚስማር የተወጋበት የተቸነፈረበት ተበስቷል ይባል የለ እሱን አየሁኝ ብላ ወጣ አወራችል። ታያት ቪዥዋሊ እንዲህ ሊያቅፋት ሲመጣ ኃይለ ሥላሴ ታገኝ ብላ አወራች። እቺ ልጅ ምንድነች ካልክ ዝም ብላ ሰው መስላ ከሆነ ተሳስተሃል አባቴ። የዚች ልጅ ፍቅረኛ ስታድግ ባማር ላይ ሆኖ እርፍ ባማር ላይ ደግሞ አንደኛ እንትን ነውና ራስተፋሪያኒዝም ኦልሬዲ ተንሰራፍቶ ነበረ። ነብይ ነው ከማለት ወደ መሳያ ነው። ዳግማዊ ኢየሱስ ዳግም ይመጣል የሚለው ኢየሱስ ኃይለ ሥላሴ ነው ዳግም መጥቶ ነው ብለው እርፍ አሉልህ እላለሁ። እና ኃይለ ሥላሴን አዎ ያመልኩታል ከሆነ ጥያቄ አዎ ያመልኩታል። ይኸውልህ ለወሬ ያረዘምኩብህ ቁጭ እንድትለው ያመልኩት ነበር። ከዛ በኋላ ግን በጊዜ ሂደቶች ዘመናዊም ትውልድ እየመጣ ሲመጣ ቅዱስ ንጉስ ነው የእግዚአብሔር ኃይል አለ ወደሚል ነብይ ነው የሚሉ አሉ እንደዚህ